ሉላና ሞገስ ተገናኙ። እንግዲህ በባለፈው ፓርት ሉላ እንትናን ዝናን ቀጥቅጣ በዘነዘና ነበር የጣለችው። ከዛ በኋላ ጠፋች ጥለው። ከዛ ከሞገስ ጋር ተደዋወሉ። ከዛ ተገናኙ ማለት ነው። አሁን ስታረግዢ ምንድን ነው የሚያምረሽ ምናምን ይላታለኝ። እንዴ የእርሻ አፈር ብዬ ብልክ ከየት ታመጣለህ? ያለ ነው እኮ አዲስ አበባ ነው። ስለዚህ የእርሻ አፈር እኮ አይገኝም ትለዋለች። ከዛ በኋላ እንዴ አስፋልቱን ቢሆን አሳርሰዋለሁ አንቺን ካማረሽ ምንም ችግር የለም ሲላተኝ፣ አይ ሌላስ ምን ያምርሻል ከአፈር ውጭ ሲላተኝ፣ ፀሐይ አለች። ፀሐይ ይቺ ፀሐይ የምትወጣው የሰማያዊ ፀሐይ አለ። አዎ ፀሐይ ናፈቀኝ። ፀሐይ ሰማዩም ፀሐዩም በቃ ሰውም ብርዱም ንፋስም ሁሉም ነገር እኮ ነው ናፈቀኝ። ዝና እኮ እንትን ብሎ አግቶ እኮ ነው የሚያውለኝ የሚያሳድረኝ። በቃ መውጣት አልችል፣ ስልክ ማውራት አልችል፣ ሰው እየናፈቀ ሰው ማየት አልችል፣ ብርድም ፀሐይም ንፋስም ሰማዩም እየናፈቀኝ እቤት አስሮ እኮ ነው የሚያውለኝም የሚያሳድረኝም። በጣም እኮ ነው የሚያሰቃየኝ ትለዋለች። ወይኔ ሉላዬ እኔ እኮ ያኔ እኔና አንቺ ስንተዋወቅ መጀመሪያ እሷ ምን አለችው? ግን እኔና አንቺ የተዋወቅንበትን ቀን ታስታውሳለህ? በምን ምክንያት እንደተዋወቅን ታስታውሳለህ ስትለው፣ አዎ በደንብ ነው ማስታወስ። የዛኔ እኮ በድህነቴ ነው እንጂ እኮ ትወጂ ነበር እኔም ወድሽ ነበረ ሲላተኝ፣ አሁን ሁሉ እኮ እወድካለሁ፣ ግን እኮ በልክ ተነሳስቼ ሀብት አከማችቼ ሀብታም ሆኜ ነበረ፣ ግን አሁን ታገደብኝ። በምን ምክንያት ታገደብቅ ስትለው፣ አይ ያን እንኳን አሁን ልነግርሽ አልችልም አላተኝ። ከዛ በኋላ የሆነ ወረቀቶች ጽፎ ወደ 5 ፍሬ ይሆናሉ እና ከኪሱ አስቀምጦ ነበረ። ከዛ ከኪሱ አወጣና እስኪ ከነዚህ ወረቀቶቹን በእጁ እንደዚህ ብትንትን እንደዚህ ብትንትን እናደርገና ምረጭ እስኪ ከዚህ ውስጥ ከነዚህ ወረቀቶች ምንድን ነው ንገረኝ ስትለው፣ አይ ምረጭ ብዬሻለሁ ምረጭ አንዱን ወረቀት አንሺ ተጠቀለለ ይላታል። እና ስታነሳው ከንፈሬን ሳሚኝ የሚል ነው። አሁንም ሁለተኛ። ከዛ በቃ ሳቀች ምናምን ገረማት። ከዛ ከሁለተኛ ዕጣ ውጭ አላት። አሁንም ሁለተኛ የተጠቀለለ ስታነሳ አሁንም ከንፈሬን ሳሚኝ ይላል። ከዛ በኋላ አሁን እኮ ጊዜው አይደለም ምናምን በኋላ እኔ እኮ ከዝና ጋር እኮ በህጋዊ ነው የተጋባሁት እና ሞገስ አሁን ጊዜው አይደለም በህጋዊ ስለሆነ ከዝና ጋር የተጋባሁት ቄስ ንስሐ አባታችን ይዘን ከዛም በኋላ በህግ ሁሉንም ነገር በህግ ስለሆነ የህጉንም እንትን ብለን ከቄሱ ጋር ተነጋግረን ከዛ ከሱ ጋር ተለያይተን ከዛ ውጭ ይዘኝ የምትወጣ ከሆነ እንጋባለን። ከሀገር ውጭ ይዘኝ የምትሄድ ከሆነ እዚሁ ሀገር ግን አብረን መኖር አንችልም ትለዋለች። እንዴት ሆኖ ያማ እኮ አይቻልም እንደዛማ ብር የለኝም አሁን ደህይቻለሁ ምናምን ሲላት አሳዘነኝ። ከዛ እሷ በቃ አሁን አዘነች። ውጭ ካልሄድን ካይሆንም ተፋትተን ከሱ ጋር 80 ቀደን ከዛ ውጭ መሄድ አለብን ስትለው፣ በቃ መሄድ ያንማ አይቻልም ማለት ከዛ በቃ ከንፈሬን አስሚኝም ሲላተኝ፣ እሺ አይንን ጨፍን አለችው። ከዛ በኋላ በቃ ከዛ ደግሞ ማህሌት ሆዬ ከእህቷ ጋር ከኤፍራታ ጋር ቁጭ ብላ፣ ወይኔ የኔ እድል ግን መቼ ነው እንደው ሁሌ በቃ እንድትሰቃዩ ምናምን። ወይኔ ሞገስ ይሻለኝ እንትና ብሩኬ እኮ ይሻለኝ ነበር። ከብሩኬ ጋር እኮ ሰላም ነበረኝ ከምር ጠዋት እንኳን ስነሳ በቃ ፍክት ፏ ብዬ ነው። አሁን ግን በቃ ስነሳ ጠዋት ተኝቼ ስነሳ ሀሳብ በቃ የሚታየኝ ሁሉ ሌላ ነገር። ምን ነው ዝና አልተመቸሽም እንዴት ትላታለች። ዝና ጥሩ ነው ግን ደግሞ ሀብታም እኮ ነው ዝና፣ ለምን እሱ እንትን አትቀርብም ስትላተኝ፣ ቆይ ቀርቧሉ ያች ሉላ ተብዬዋ ጣዖት የምትመስል እሷ ጋር ነው በቃ እሱ ፍቅሩ እንትን አልወጣለት ያለና እሷን ነው እንትን የሚል። ከዛ በኋላ እባክሽ ቅረቢው አንቺ እሷን አሁን ያገኛትም እሷ ከሞገስ ጋር ነች ስትላተኝ፣ እስቲ እቀርበዋለሁ ግን እንደው እሺ ይልሻለኝ ምናምን ስትላተኝ፣ ስለ ፍቅር እኮ አንቺ ምንም አታውቂም እባክሽን እና እኔ እንዴት ስለ ፍቅር ምን አይነት እንዴት ጠጋ እንደምለው እኔ ራሴ አውቃለሁ ብላ እዛ በኋላ አጭር ቀሚስ ለብሳ እናቴ እና ከዚህ አልጋ ላይ ቁጭ ያለችና እና ከጎኔ ምናምን እያለች ስለ ፍቅር ጥያቄ ስለ ቤተሰብ ምናምን ስለ ሉላ ስትጠይቀው ቆየችና መጨረሻ ላይ እሺ ከኔ ጋር ምናምንና በቃ እሷን ተዋትና ምናምን ስትልማ እንዲያው በጥፊ ወስዶ ድርግም አረገባት። እሳይ ደግ አረገች። ለከስከስ ዝናን አፍቅራ በቃ ተሰቃየች ማለት ነው።
ወይ ማህሌት በስተመጨረሻም ተዋረድሽ። ቅድስትና ዳጣ ደግሞ በቃ ደስ ብሏቸው ጫፋችን እኮ ሚነካን የለም ካሁን በኋላ በቃ አንድ ሰው ጫፋችን ቢነካ አይደለም ጫፋችን መጡ ቤታችን እንኳን ዘው የሚል ሰው ያለ ሞገስ ከመጣ ማህሌት ወይንም ዝና ከመጣ ቶሎ ብለን ለፖሊስ እንደውላለን። ከዛ በኋላ በቃ እግራቸውን እዚያ አይረግጡም ይፈራሉ አለች። ከዛ ብሩኬ ይመጣል እኮ በቅርብ ትላታለች ቅድስቴ ለዳጣ። እስኪ ኪድዬም ይመጣል ማህሌት ተሻለ እንትና ምሳሌ ታክማ ጨርሳ ደህና ሁና ነው ስትላት፣ አይ እሱን እንኳን አላውቅም ብቻ ግን በቅርብ እንደሚመጣ ጋሼ ነግሮኛል እያለች ከዛ ዳጣ ደግሞ ጋሼ ከመጣ እኮ ቡራ ከመጣ እኮ እኔ በስሙ ነው የምጠራ፣ መታወቂያ ይወጣልኛል በስሜ በቃ አባት ይኖረኛል ምናምን እያለች ትላለች። ከዛ እናት እንኳን እንግዲህ በቃ ወይ መቃብሯን ቢሆን ፈልጌ ቢሆንም አገኛለሁ እያለች ትላለች ዳጣ። ዳጣ ደግሞ ወንድም በኖረኝ ለምንድን ነው የማታገቢ ስትላት ቅድስቴ አይ ምናልባት ወንድም ባገባስ ብዬ እያሰብኩኝ ነው፣ ምክንያቱም ወንድም ሊኖረኝ ይችላል፣ እኔ እኮ አለ እህትም ወንድምም አባቴም እናቴንም አላቅም ትላታለች። እዛ እየተቀላለዱ ቅድስቴ ቤት እያጸዳች ነበረ፣ ረገጠችባት ዳጣ ማለት ነው። እዛ በያዘችው ሞልዋ ዳጣ ጀርባን አለቻት፣ ወጣ ሄደች። እና ማህሌትን እንትናን ሉላን የሚፈልግ እንትን የሚያድን ሰው ቀጥሯለኝ። ገንዘብ መውሰድ የለብን መጀመሪያ እሷን እንትን ብለን መጀመሪያ እሷን ማግኘት አለብን። ሞገስ መገደል አለበት። ከዛ በኋላ ነው ብር የምጠይቀኝ እንጂ ቶሎ ብለህ ብር ምናምን ብለህ እንዳትጠይቀኝ ነግሬያለሁ ብሎ እያስፈራረው አንድ ጋርድ ቀጥሯል። ኤፍራታ ማህሌትን ምን ሆነሽ ነው ስትላተኝ አይ ምንም አለች። እንዴ እየተከሽ እኮ ነው አለቻት። አክሽ ሁሉንም ነገር ሳስበው ድካም ብቻ ሆነብኝ ትላታለች። ማለት ስትላተኝ ኤፍራታ ዝቅ ዝቅ እንጂ ከፍ ከፍ እያልኩኝ እኮ አይደለሁም ስትል ማህሌት በምሬት ምንም እኮ የምፈልገውን ነገር እያገኘሁ አይደለም። ትሰሚኛለሽ ኤፍራታ እንደ ድሮ እኮ እንደ ድሮ መሰልኩሽ? አሁን ሁሉ ነገር ኪሎዬም ሁሉም ነገሬም እኮ ቀንሷለኝ ትላታለች። ግን እሷ ነው ግን በዝና ተስፋ ቆረጥሽ እንዴ ስትላት፣ አይ መቁረጥ እንኳን አልቆረጥኩም፣ ግን ሁሉም ነገር ስሜት እየሰጠኝ አይደለም። አሁን ገና ነቃሽ ስትላት ኤፍራታ አይንሽ ተገለጠ። በቃ ክብሩ ጋር ስትኖሪ የነበረው ክብር እኮ አሁን የለም ማህሌት ገባሽ ስትላት፣ ያ ሁሉ እንትን የለም ስትላት፣ ምን ማለት ነው አለች ማህሌት። ከዛ በኋላ ያው አለ አይደለ ባለትዳር ነበርሽ፣ ትከበሪ ነበር፣ አባውራ አባዝና ነበርሽ፣ አሁን ግን ጸጋም ነበረሽ ስትላተኝ ማህሌት ሆዬ ደግሞ ኩስትር አለችና አሁንስ አይ ከብሩኬ ጋር ከተለያየሽ በኋላ እኮ ቀለል ብለሻል፣ ቀለሻል ስትል አለች። ዝቅ ብሏል እኮ ስትላተኝ እኔም እየተሰማኝ ያለው እኮ ይሄ ነው አለች ማህሌት። አሁን ነው እንትን ማለት ነቃች ማለት ነው። አሁን የተሰማት ከብሩክ ጋር ከተለያየች በኋላ በቃ ዝቅ ማለቷን አሁን ተሰማት ማህሌት ማለት ነው። ከብሩክ ጋር ያለው በጣም ደስተኛ ነበርኩኝ። ጠዋት ስነሳ ራሱ ያለው ሞገስና ግርማ ሞገሱ ደስታው በቃ ፍንጥጽ ፍንጥቅጥቅ ነበር። አሁን ግን ተነስቼ ሀሳብና ሀሳብ ብቻ ብላ ትላታለች። ኤፍራታ ደግሞ እንግዲህ ምን ታደርጊዋለሽ? አንዴ እኮ ከእጅሽ አመልጧል። አይመልስ አይመልስ በቃ እሱ እንደሆን ሂዷል። አንዴ በቃ የሌላ ሆኗል እኮ ከዝና ጋር ተጣበሽ ትላታለች። ያለሽ አማራጭ ዝናን ጠበቅ አድርገሽ ማያዝ ነው ስትላተኝ፣ ኧረ እባክሽን ከምር አሁን ግን እየቆጨኝ ነው ከብሩኬ ጋር መጣላቴ መለያየቴ አሁን እየቆጨኝ ነው ብላለቻት። ከሁሉም ጋር አይጥና ድመት ሆነሽ የምትኖረው ችግር ያለብሽ፣ ስለዚህ አሁን ውጭልኝ ከኩሽና ስትላት ተናግሬያለሁ። ከአሁን በኋላ ሳሎን ዘር ብላ ብትመጣ ብትለቂያት ይችል ልጅ አይኗን ነው ማጠፋት፣ ምንም ጥርጥር የለም ስትል እሷም እንግዲህ ተቆጣ ዝታ ሄዳለች። ቲና እኮ ምኑን ጉድ ነው ይዘውብን የመጡት? ከሚታ ቤት ስወጣ እኮ ቅድም እዚህ ተጎልታ ነው ያገኘኋት ስትለው ለዳኒ እሷ ምንም ኧረ እባክሽን እሷ ከኛ መኝታ ቤት ምን ልታደርግ ትመጣለች? ኧረ አትመጣም፣ ምስኪን ናት እኮ አታሳዝንሽም ሲላት፣ ለመሆኑ ለምንድን ነው ጋሽ የጠፉተኝ ሲል፣ ጠዋት ይወጣል ማታ ይገባል፣ ስለዚህ ስለማትገናኙ ነው አለችው ቲና ለዳኒ። ቤቱ ጉዳይ እንዳላወራው እኮ ነው እንደዛ ጠዋት ይወጣል ማታ ይገባል እና ወሬ ስለማይፈልግ ነው ለዛ ነው ስትለው፣ ስለ ቤቱ ጉዳይ ይላል ዳኒ። ነገር እኮ በቀላሉ የሚያልቅ አይመስለኝም
ስለዚህ እስኪ እንግዲህ የሆነ ነገር ያስፈልገኛል በይና ዳጎስ ያለ